ሰላምና ጤና በያላችሁበት ይሁን። ውድና የተከበራችሁ የኢትዮ ማርኬት ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዛ። ዛሬም እንደተለመደው እንግዲህ ከመኪኖች ጋር በተያያዘ አንድ መረጃ ወደ እናንተ ላደርሳችሁ መጥቻለሁ። ከኤሌክትሪክ መኪና ጋር ተያይዞ የወጣ መረጃ አለ። በከተማችን ውስጥ በጣም አስቸጋሪ ነው የተባለ ጉዳይ ነው። በጣም አሳሳቢ የሆነ የመጣ ጉዳይ ነው። ያው እንግዲህ የከነዳጅ መኪና በላይ እንግዲህ በአሁኑ ሰዓት የኤሌክትሪክ መኪና አዲስ አበባ ውስጥ በሀገራችን ተመራጭ ሆኗል። መንግስትም የኤሌክትሪክ መኪኖች ወደ ሀገራችን እንዲገቡ ያበረታታል። አልፎ አልፎም በነዳጅ የሚሰሩ መኪኖች በኢትዮጵያ እንዳይገጣጠሙ አዋጁ እንደወጣ ታስታውሳላችሁ። እና ከዚህ ጋር ተያይዞ ኤሌክትሪክ መኪኖች አሁን ከተማችን ላይ ከመብዛታቸው የተነሳ ከዛ ጋርም ተያይዞ እንግዲህ የተነሳ ጉዳይ አለ። ምንድነው? እሱም የኤሌክትሪክ ተሽከርካሪዎች ኃይል መሙያ ጣቢያ እጥረትና የክፍያ ዋጋ ማሻቀብ በጣም አሳሳቢ ነው ተብሏል። ከዚህ ጋር ተያይዞ እንግዲህ ሰፋ ያለ መረጃ ወጥቷል። ይህን መረጃ ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃውን እንድትከታተሉ ጋብዛለሁ። መኪና መሸጥ ከፈለጋችሁ፣ መግዛት ከፈለጋችሁ እኛ ጋር ብትደውሉልን በአስቸኳይ እናቀርብላችኋለን። 0914216210 ብትደውሉ ታገኙናላችሁ። የቴሌግራም ቻናላችንን ኢትዮ ማርኬት ብትቀላቀሉ በየሰዓቱ ለሽያጭ ወጡ መኪኖችን እንዲሁም ቤቶችን መመልከት ትችላላችሁ። አሁን ወደ መረጃ የኤሌክትሪክ ተሽከርካሪዎች ኃይል መሙያ ጣቢያም እጥረትና የክፍያ ዋጋ ማሻቀብ አሳሳቢ ነው ተብሏል። በኢትዮጵያ የመጀመሪያው የኤሌክትሪክ ተሽከርካሪዎች ባትሪ መሙያ ጣቢያ በመሆን አገልግሎት መስጠት የጀመረው ከቦሌ ወደ መገናኛ የሚወስደው መንገድ ላይ በኢትዮ ቴሌኮም የተገነባው የኤሌክትሪክ መኪና ባትሪ መሙያ ጣቢያ ነው። ይህ ጣቢያ አገልግሎት የጀመረው በአንድ ጊዜ 16 ተሽከርካሪዎችን በማስተናገድ አቅም ይዞ ሲሆን አገልግሎት በጀመረባቸው የመጀመሪያዎቹ ወራቶች ደንበኞች ብዙም ወረፋ ሳይዙ እንደመጡ አገልግሎትን አግኝተው ይሄዱ ነበረም። በአብዛኛው በጣቢያው ውስጥም ካሉ ተሽከርካሪዎች ማቆያ ስፍራ ውጪ የሚሆኑ የተሽከርካሪዎችን ብዛም የማይታዩበት እንደሆነም ይጠቀሳል። ከቅርብ ጊዜ ወዲህ ግን ጣቢያ ለማስተናገድ ወረፋ መጠበቅ ግድ እያለ መጥቷል ነው የተባለው። በኤሌክትሪክ መኪና ባትሪ መሙያ ጣቢያ የተሽከርካሪዎች መቆያም ክልል ውስጥ ቆይተው አገልግሎትን አግኝተው የሄዱ የነበሩ ተሽከርካሪዎች አሁን በዋናው ጎዳና ወረፋ ይዘው መጠበቅ ግድ እያላቸው መጥቷል ነው የተባለው። ኢትዮ ቴሌኮም ከዚህ የመጀመሪያ የኤሌክትሪክ ኃይል መሙያ ጣቢያ በተጨማሪ በሁለተኛም ጣቢያ የከፈተ ሲሆን በዚህም ጣቢያ የኤሌክትሪክ ተሽከርካሪዎች እንደ ቀድሞ በቶሎ ቻርጅ አድርገው ለመሄድ አልቻሉም። ከኢትዮ ቴሌኮም የተገኘው መረጃ እንደሚያመለክተው ግን እነዚህ ሁለቱ ኤሌክትሪክ መኪኖች ባትሪ መሙያ ጣቢያዎች በአንድ ጊዜ 32 ተሽከርካሪዎችን ማስተናገድ ይችላሉ ተብሏል። እያንዳንዱ ቻርጅ ማድረጊያም በአማካይ በየ40 ደቂቃዎቹ ሙሉ ቻርጅ በማድረግ ተሽከርካሪዎችን ይሸኛል ተብሏል። ነገር ግን በአሁኑ ወቅትም በሁለቱ ጣቢያዎች በየቀኑ 400 እስከ 600 ተሽከርካሪዎች የሚስተናገዱ መሆኑ ተገልጿል። ሆኖም የተጠቃሚዎቹ ቁጥር በመበራከቱ አልፎ አልፎ ረጃጅም ሰልፎች እንዲታዩ ሆኗል ነው የተባለው። ያነጋገርናቸው የኤሌክትሪክ መኪኖች አሽከርካሪዎችም ከጥቂት ወራት ወዲህ እንደ ቀድሞ በፍጥነት ቻርጅ አድርጎ ለመሄድ እየተቸገሩ መሆኑን ገልጸዋል። የኤሌክትሪክ የተሽከርካሪዎች ቁጥር እየጨመረ በመምጣቱም ወደ ኢትዮ ቴሌኮም ኃይል መሙያ ጣቢያዎች የሚመጡ አሽከርካሪዎች በርክተዋል የሚል ግምታቸውንም ይሰጣሉ። በአዲስ አበባ ከሁለቱ የኢትዮ ቴሌኮም ጣቢያዎች ሌሎች የኤሌክትሪክ ኃይል መሙያ ጣቢያዎች ቢኖሩም የኢትዮ ቴሌኮምን ያህል ፍጥነት የሌላቸው በመሆኑ በሁለቱ የኢትዮ ቴሌኮሞች ጣቢያዎች ረጃጅም ሰልፎች ሊታዩ መቻላቸውን የገለጹም አሉ። እንደ ተጠቃሚዎቹ ገለጻ አሁን ያለው ችግር በቂ የባትሪ ጣቢያዎች አለመኖር ብቻ አይደለም፣ ቻርጅ ማድረጊያ ዋጋውም እየጨመረ መጥቷል ተብሏል። አንድ ዓመት ባልሞላ ጊዜ ውስጥም የአገልግሎት ዋጋው ከእጥፍ በላይ መጨመሩንም ገልጸዋል። የመጀመሪያው የቴሌ ኤሌክትሪክ ባትሪ መሙያ ጣቢያ ስራ ሲጀምር አንድ ኤሌክትሪክ ተሽከርካሪ መኪና ሙሉ ፉል ለማድረግ ይከፈል የነበረው ከ150 እስከ 200 ብር አካባቢ ነበረ። ረዘም ላሉ ወራት ግን አንድ መኪና ሙሉ ቻርጅ ለማድረግ እስከ 400 ብር ሲከፍሉ እንደነበር ይጠቀሳል። ይህ ዋጋ 1 ኪሎዋት በ10 ብር ዋጋ ተሰልቶ አገልግሎቱ ይሰጥ እንደነበር ተገልጿል። አሁን ግን ይህ በ1 ኪሎዋት 10 ብር ይከፈልበት የነበረው የአገልግሎት ዋጋ በቅርቡ ወደ 15 ብር ከፍ ብሏል። ይህ አንድ ተሽከርካሪ ሙሉ ቻርጅ ለማድረግ የሚጠይቀው ዋጋ እስከ 600 ብር አድርሶታል ተብሏል። ይህም የአንድ ኤሌክትሪክ ተሽከርካሪ ሙሉ ቻርጅ ለማድረግ የሚከፈለው ዋጋ 50 በመቶ ጭማሪ አድርጓል ነው የተባለው። የአገልግሎት ዋጋው ይህን ያህል ጭማሪ ማሳየት አለበት ብለው የማያምኑ
በኤሌክትሪክ ተሽከርካሪ የሜትር ታክሲ አገልግሎት የሚሰጡ አቶ ሰለሞን በላይ በአጭር ጊዜ ውስጥም የቻርጅ መሙያ ዋጋ የዚህን ያህል ደረጃ መጨመሩ ላይ ጥያቄ ያነሳሉ። መኖሪያ ቤቱ ቻርጅ ለማድረግ ይጠይቀኛል ካለው በላይ በኢትዮ ቴሌኮም የኤሌክትሪክ መኪና ኃይል መሙያ ጣቢያ የበለጠ ዋጋ ያስከፍላሉም ብለዋል። ይህ በመሆኑም ተሽከርካሪውን ቤት ውስጥ ቻርጅ ማድረግ ይመረጣል። በየዕለቱ እስከ 200 ኪሎ ሜትር የሚጓዝ በመሆኑ መኪናውን በየዕለቱ ቻርጅ ማድረግ እንዳለበት የገለጸው ሰለሞን እስካሁን በሰራው ስሌት በቤት ውስጥም የሚያደርገው ቻርጅ በአንድ ሙሌት 150 እስከ 200 ብር የሚቆጥሩበት መሆኑን ገልጿል። ብዙ ጊዜ ቻርጅ ከማለቁ በፊት ቻርጅ የሚደረግ በመሆኑ ግን ከ150 እስከ 160 ብር ይቆርጥበታል። ሙሉ ለማድረግ ግን እስከ 200 ብር የቆረጠበት ጊዜ እንዳለም ያስታውሳል። ይህ በቻርጅ መሙያ ጣቢያዎች የሚከፈለው ጋር ሲነጻጸር ከሁለት እጥፍ በላይ መሆኑን ያሳያል። ቤት ውስጥ ቻርጅ ማድረግ የሚመረጠው ለባትሪው ደህንነት ሲል ጭምር እንደሆነ የገለጸው ሰለሞን ምሽት ወደ ቤት ሲገባም ሙሉ ለማድረግ እስከ 7 ሰዓት ይወስድበታል። ቻርጅ ብዙ ጊዜ 30 እና 40 በመቶ ሲቀረው የሚደረገው በመሆኑ ግን ቀሪውን ለመሙላት ከ4 እስከ 5 ሰዓታት እንደሚፈጅበት ገልጿል። የኢትዮ ቴሌኮም ጣቢያዎች አገልግሎት ፈጣን ሙሌት የሚያደርጉ በመሆኑ በ40 ደቂቃ ውስጥ ሞልተው ለመሄድ ይችላሉ። ሆኖም አሁን ላይ የኤሌክትሪክ ተሽከርካሪዎች ቁጥር በፍጥነት እያደገ በመምጣቱ በተለይም በኢትዮ ቴሌኮም ስቴሽኖች ቻርጅ ለመሙላት ከሚወስደው ጊዜ በላይ ወረፋ በመጠበቅ እየወሰደ ያለው ጊዜ እየጨመረ መጥቷል ነው የተባለው። ይህም ሁኔታ የግድ ቤት ውስጥ ቻርጅ እንድንጠቀም አድርጎኛል የሚለው ሰለሞን ኤሌክትሪክ ኃይል ተቋርጦ ቤት ውስጥ መሙላት ካልቻለ በስተቀር ወደ ኤሌክትሪክ ኃይል መሙያ እንደማይሄድም ተናግሯል። አሁን ላይ በየጣቢያው የሚታየው ሰልፍ ቁጥሩ እየጨመረ ከመጣው የኤሌክትሪክ ተሽከርካሪዎች ቁጥር አንጻር በከተማ ውስጥም ተጨማሪ ኃይል መሙያዎች ካልተተከሉ ኃይል ለመሙላት በርካታ ሰዓታትን ሊያስጠብቃቸው ይችላል የሚለውንም ስጋቱንም ሳይገልጽ አላለፈም። ከኢትዮ ቴሌኮም ያገኘነው መረጃ እንደሚጠቁመው ከሆነ ደግሞ እስከ ቅርብ ጊዜ ድረስ በ1 ኪሎ ዋት ያስከፍል የነበረው 10 ብር መሆኑን ነገር ግን በቅርቡ ይህንን ዋጋ ወደ 15 ብር ከፍ ማድረጉን ተናግሯል። በኪሎ ዋት 10 ብር ሆኖ አገልግሎቱን እንዲሰጥ የተደረገው ተገልጋዮችን ለመሳብ እንደ ፕሮሞሽን የተጠቀመው ዋጋ እንደነበርም ያመለክታል። አሁን ግን የተወሰነ ጭማሪ በማድረግ በኪሎ ዋት 15 ብር እንዲሆን መደረጉንም በዚሁ መሰረት እየተመራበት እንደሚገኝ ጠቅሷል። ይህም ዋጋ ቢሆን ኢትዮ ቴሌኮም እነዚህን ዘመናዊ ኤሌክትሪክ ተሽከርካሪዎችን ኃይል መሙያ ጣቢያዎችን ለመትከል ከወጣውና እየወጣ ካለው ወጪ አንጻር ሲታይ አሁንም ለአገልግሎት እየተጠየቀ ያለው ዋጋም አነስተኛ ስለመሆኑ ይሄው የኢትዮ ቴሌኮም መረጃ ያመለክታል። የኤሌክትሪክ ተሽከርካሪዎች ኃይል መሙያ ጣቢያን ከማስፋፋት አንጻር አሁንም ኢትዮ ቴሌኮም እየሰራበት ሲሆን አዳዲስ አገልግሎቶችን የሚበቃቸውን ጣቢያዎች በቅርቡ ይፋ እንደሚያደርግ ይሄው ያገኘነው መረጃ ያመለክታል። የነዳጅና ኤነርጂ ባለስልጣን የኃይል ሙሌት ስርዓትን ለመወሰን የወጣው መመሪያ እንደሚያመለክተውም ህዝቡ የኤሌክትሪክ ኃይል መሙያ ጣቢያዎች ላይ ኤሌክትሪክ ተሽከርካሪን ኃይል ለመሙላት የኃይል መሙያውን ታሪፍ ዋጋ ገበያውን መሰረት ያደረገ ይሆናል ይላል። ይህም የኤሌክትሪክ ተሽከርካሪን ኃይል ለመሙላት ፍቃድ የወሰዱ ድርጅቶች ለአገልግሎታቸው የሚያስቀምጡትን ታሪፍ ራሳቸው እንዲወስኑ የሚያደርግ ነው። በዚህ መመሪያ ኤሌክትሪክ አቅርቦትና ተያያዥ ያላቸው ታሪፍን በሚመለከተው ክፍል ከብሔራዊ ግሪድ ውጪ ኃይል ለሚገኙ ኤሌክትሪክ ተሽከርካሪዎች የህዝብ ኃይል መሙያ አገልግሎት ጣቢያዎች ወይም ለንግድ ካልሆነ ለራስ አገልግሎት የኃይል መሙያ ጣቢያዎች የኤሌክትሪክ ኃይል አቅርቦት ታሪፍ ለባለስልጣኑ ከብሔራዊ ቦርድ ውጪ ታሪፍ አወሳሰን መመሪያ የሚወስን ስለመሆኑ ያመለክታል። እዚህ ሌላ ከብሔራዊ ግሪድ ኃይል የሚገኝ ህዝብ ኃይል መሙያ ወይም ለንግድ ካልሆነ ለራስ አገልግሎት ኃይል መሙያ ጣቢያዎች ታሪፍ በአጠቃላይ የንግድ ታሪፍ መደብ ጋር ተመሳሳይ እንደሚሆን ያመለክታል። ይሁን እንጂ የነዳጅና ኤነርጂ ባለስልጣናት አዲስ መደብ እንዲሰጠው የታሪፍ ጥናት ሊያቀርብ እንደሚችል በመመሪያው ተጠቅሷል። የመኖሪያ ቤት የኤሌክትሪክ ፍጆታ ታሪፍ ለቤት ውስጥ ኃይል መሙያ አገልግሎት ተባባሪ ይሆናል። በቤት ውስጥም የሚደረግ የኤሌክትሪክ መኪና ቻርጅን በተመለከተ ያነጋገርናቸው ሌላው የሜትር ታክሲ ሹፌር እንደገለጹት በቤት ውስጥ መኪናውን ቻርጅ ማድረግ ከጀመረ ወዲህ በቤቱ የኤሌክትሪክ ፍጆታ በወር በአማካይ ከነበረበት 500 ብር ወደ 2500 ብር ከፍ ማለቱን ይገልጻል። አንድ ጊዜ የሚሞላቸው ኃይል በ3 እስከ 4 ቀናት ሊያገለግለው ስለሚችል በሳምንት አንዴም ሁለቴ የሚሞላ መሆኑን ገልጿል። በኤሌክትሪክ ተሽከርካሪዎች ሜትር ታክሲ አገልግሎት መስጠት ከጀመረ ወዲህ ለነዳጅ ያወጣ የነበረው ወጪ እንደቀነሰለትም ገልጿል። ቀደም ብሎ በነዳጅ የሚሰራ ቪትስ ተሽከርካሪ ይዞ ስራ በሚሰራበት ወቅትም እስካለፈው ዓመት አጋማሽ ድረስ በቀን ከ1200 እስከ 1500 ብር ለነዳጅ ወጪ ያደርግ እንደነበር ነው። በኤሌክትሪክ ተሽከርካሪው ግን ለኤሌክትሪክ ወጪ በወር ከ2000 ያልበለጠ መሆኑን እንደጠቀመው ይገልጻል። ኢትዮ ቴሌኮምም ሆነ ሌሎች ተመሳሳይ አገልግሎት የሚሰጡ ኤሌክትሪክ ተሽከርካሪዎችን
ኃይል መሙያ ጣቢያዎች የኃይል መሙላት አገልግሎት የሚሰጥበትን የኤሌክትሪክ ኃይል የሚገዙት ከኢትዮጵያ ኤሌክትሪክ ነው። ኃይልን የሚገዙት ለማንኛውም የንግድ ተቋማት በወጣ ታሪፍ መሰረት ሲሆን የቆጠረውን ኃይል ለማስላት በየወሩ ለኢትዮጵያ ኤሌክትሪክ ክፍያ የሚፈጽሙ መሆኑ ታውቋል። እስከ 2017 ዓ.ም መጨረሻ ድረስ በሀገሪቱ ውስጥም የገቡ የኤሌክትሪክ ተሽከርካሪዎች 110,000 ደርሰዋል ተብሏል። መረጃው የሪፖርተር ጋዜጣ ነው። እንግዲህ ያው ከነዳጅ ጋር ተያይዞ እንግዲህ ኢትዮጵያ ውስጥ በተለይ እነዚህ የቻርጅ መሙያ ጣቢያዎች በስፋት ይከፈታሉ ተብሎ ነበረ። እንግዲህ ያን ያው እንደሚተገበር ተስፋ እናደርጋለን። አሁን ላይ ግን ያው እንዳያችሁት ወደ ሀገራችን የገቡት 110,000 የሚደርሱ ኤሌክትሪክ መኪናዎች ነው ተብሎ የ110,000 የኤሌክትሪክ መኪናዎች ናቸው ተብሏል። እንግዲህ የኤሌክትሪክ መኪኖች ሲበራከቱ የቻርጅ ማድረጊያ ጉዳይ ያው አሳሳቢ የሆነ መምጣቱ በዚህ ሪፖርተር ጋዜጣም ካነጋገራቸውም ካያቸውም መረጃዎች ላይ እንግዲህ አስፍሮ ታይቷል። እንግዲህ ይሄ በቅርቡ እንደሚፈታ ተስፋ እናደርጋለን። ይህን መረጃ ላደርሳችሁ ብዬ ነው። ከቆይታ በኋላ ደግሞ ለሽያጭ ወጡ ቆንጆ መኪናዎችን በባንክም በካሽም በማይክሮ ፋይናንስም እንደ ፍላጎታችሁ ሊመቻቹ የሚችሉ የተመቻቹ በካሽ መግዛት የምትችሏቸውን ቆንጆ መኪናዎችን ይዤ ቀርባለሁ። በድጋሚ እስከምንገናኝ መልካም ጊዜ ይሁንላችሁ።